ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። በጉራጌ የፋኖን ትግል ትደግፋላችሁ የተባሉ ሶስት የአማራ ተወላጆች ከሚጓዙበት ተሽከርካሪ ተወስደው እዛው አደባባይ ላይ መረሸናቸው ተገለጸ። የአብይ አህመድ አገዛዝ ታጣቂዎች ናቸው እርምጃውን የወሰዱት። አብይ አህመድ አገዛዝ በይፋ በአማራ ተወላጆች ላይ መረሸንን ጨምሮ የተለያዩ እርምጃዎችን እየወሰደ ነው። ከዚህ ቀደም አብይ አህመድ የኛ እርምጃ ይብሳል ሲል ማስጠንቀቁ የሚታወስ ነው። ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። ጥሩ ስለማይሆን 10 ጊዜ ቆሞ ማሰብ ጥሩ ነው። በአዲስ አበባ እየተካሄደ ባለው የብሔራዊ ምክክር የአዲስ አበባ ጉዳይ ከፍተኛ ውዝግብ መፍጠሩ እየተነገረ ነው። ኦህዴድ ብልጽግና አዲስ አበባን ወደ ኦሮሚያ ክልል ካልተካለለ እንተላለቃለን የሚል ዛቻን ጨምሮ ተሳታፊዎችን እያስፈራራ እንዳለ ነው መረጃዎች የሚያመለክቱት። የዛሬው የትኩረት አጀንዳችን ይኸው ጉዳይ ሆናል። ሌሎችንም መረጃዎች ወደ እናንተ እናደርሳለን። አብራችሁን በመሆን ዝግጅታችን እንድትከታተሉ እንጋብዛለን። እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ እንደዚሁም የሰብአዊ መብት ተሟጋች ያሬድ ኃይለማርያም በዜናዎቹ ላይ አስተያየቱን ያካፍለናል። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ቆይታ። ጤና ይስጥልን ያሬድ። ጤና ይስጥልን መሳይ፣ እንደምን አለ? ደህና ነህ ሆይ? ከፍተኛ ውዝግብ ስለፈጠረው የብሔራዊ ምክክር ኮሚሽን ሂደት ላይ የተመለከቱ መረጃዎችን እንደዚሁም አስተያየቶችን በስፋት የምንመለከት ይሆናል። አንድ አስደንጋጭ ዜና ሰምተናል። እኔም አንተም የኢትዮጵያ ሕዝብም ዛሬ የሰማው በእርግጥ በይፋ መገለጹ እንጂ በመረጃ ደረጃ ተመሳሳይ እርምጃዎች እየተወሰዱ እንዳለ እንሰማለን። መሰረት ሚዲያ እንደዘገበው ከሆነ 3 ወጣቶች በምስሉ ላይ የሚታዩት 3 ወጣቶች ከሚጓዙበት ተሽከርካሪ ወጥተው በጭንቅላታቸው ተደብድቦ በጥይት እንዲገደሉ መደረጋቸውን ነው እየሰማ ነው። አብይ አህመድ ቀይ ሽብር ታሪክ አስታውሶ ከዛ ይብሳል የኛ ዘመን የሚለውንም ነገር ቀደም ሲል ሰምተናል። ወደ ኋላ ላይ ምን ደግመዋለን። ግን ያሬድ ምን እየሆነ ነው? አብይ አህመድ ኢትዮጵያ ላይ ቀይ ሽብር እያፋፋመ ነው ማለት እንችላለን? እኔ እንደውም ዜናውን ካየው በኋላ ሪያክት አድርጌያለሁ። አስደንጋጭ ነገር ነው የተፈጸመው። እነዚህም 3 ወጣቶች በጉራጌ ዞን አበሸጌ በሚባል ቦታ ላይ ከተሳፈሩበት መኪና ላይ አውርደው የአማራ ብሔር ተወላጅ መሆናቸውን ካረጋገጡ በኋላ ፋኖን ትደግፋላችሁ በሚል አንተም እንደገለጽከው አሰቃቂ በሆነ ሁኔታ ከገደሏቸው በኋላ አስከሬናቸው እንዳይነሳ ለቀናት እንዲቆይ አድርገው በአውሬ እንዲበላ ጭምር አድርገዋልና ይሄ እነዚህ ወጣቶች ላይ የተፈጸመው ይህ በጣም አስደንጋጭ አሰቃቂ ድርጊት በጣም የሚረብሽ ነው። ግን መልእክቱ ለነዚህ ለቀረው ህዝብ ነው ብዬ ነው የማስበው። ሆን ተብሎ ህዝብን ለማሸበር ካላረፋችሁ ከኛ ፍላጎትና እንትን ለክተን ከምንሰጣችሁ ነገር አልፋችሁ ከወጣችሁ መጨረሻችሁ እንደነዚህ ልጆች ነው የሚሆነው በሚል ለቀረው ኢትዮጵያዊ ለቀረው ህዝብ ነው እነዚህ ወጣቶች በጥይት ነው የገደሏቸው። ከገደሏቸው በኋላ ደግሞ አስከሬናቸው እንዳይነሳ ተደርጓል። ከዛም ለአውሬ እንዲበሉ መደረጋቸው ነው የወጡት መረጃዎች የሚያሳዩትና አብይ ካምባገነንነትም አልፎ የመንግስታዊ ሽብር በህዝብ ላይ እየፈጸመ መሆኑን ማሳያ ነውና እኛ እንግዲህ ብዙ ጊዜ እዛ ያደረጉት ወታደሮች ናቸው ግለሰቦች ናቸው ሊባል ይችላል። እኔ ግን ይሄ ስርዓታዊ ቅርጽ የያዘ ሆን ተብሎ በህዝብ ላይ ልክ አሁን የሆነ ነገር ኮሽ ሲል እዛ አሪሲ ሄደው ቤተክርስቲያን ውስጥ ያሉ መጠለያ ውስጥ ያሉ ሰዎችን ሆን ብለው አጥቅተው ብዙ ሰዎች እንደገደሉት ሁሉ በየጊዜው ትንሽ ውጥረት ሲከሰት አንድም የህዝቡን የትኩረት አቅጣጫ ዳይቨርት ለማድረግ ሁለትም ደግሞ ጠንከር ያሉ የፖለቲካ
ግብግቦች የፖለቲካ መፋጠጥ ሲመጣ ደግሞ አርፋችሁ ተቀመጡም ለማለት የሚፈጸሙ በመንግስት ታጣቂዎች የሚፈጸሙ የሽብር አድራጎቶች አሉና ይሄ አንዱ ነውና እንዲህ አይነት ስርዓት ባለበት ሀገር ነው እንግዲህ መሳይ በጠራራ ፀሐይ ዜጎችን ያልታጠቁ ምንም አይነት ሌላ ማስረጃ እጃቸው ላይ ያልተገኘ ሰላማዊ ተጓዦችን መታወቂያ አይተህ አውርደህ ስትረሽን የኛ በብዙ ጥፍ ከኢሃፓው ከቀይ ሽብሩ የሽብር አድራጎት በ10 እጥፍ የኛ በብዙ ጥፍ ይበልጣል ብሎ በድፍረት የሚናገር መሪ ሽብርተኛ ነውና ይሄ ቀድሞ ባዋጅ አብይ የነገረንን በእንደዚህ አይነት መድረኮች የነገረንን የሽብር ድርጊት በየቀኑ በህዝቡ ላይ እየተፈጸመ መሆኑን ነው ይሄ ክስተት የሚያሳየው መሳይ እና በጣም ያሳዝናል ለሟች ቤተሰቦች ጓደኞች ዘመዶች በተክላላ መጽናናቱን እንዲሰጣቸው እንመኛለን የጊዜ ጉዳይ ነው ይሄን ድርጊት የፈጸሙ ያስፈጸሙ የመንግስት አካላት በተክላላ የሚጠየቁባቸው ወንጀሎች ነው ያበረከቱ የመጡትና ይሄም ከሚጠየቁበት ከባድ ወንጀል የሰብአዊ መብት ጥሰት አንዱ ነው ብዬ ነው ማስበውና ያው ግፍ እየበረታ ጭካኔ እየበረታ አፈናው እየበረታ ወደ ሽብር አድራጎት መንግስታዊ ሽብር አድራጎት የተቀየረ መሆኑን ነው የሚያሳዩት እነዚህ ድርጊቶች መሳይ ሰው መግደል ኢሃፓ ሞከረው በደርግ ላይ አልሰራም የኛ ግን ይብሳል በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው ጥሩ ስለማይሆን 10 ጊዜ ቆሞ ማሰብ ጥሩ ነው ያሬድ እንግዲህ የአብይ አህመድ ይሄ ንግግርም ሌላ ምንም ነገር ሊያሳየን አይችልም ስልጣናችንን የምናጣ ከሆነ አሁን በቅርቡም የኬንያው አምባሳደር ባጫ ደበሌ እንጨራረሳታለን ብሏል ስለዚህ ኦህዴድ ብልጽግና ስልጣኑን የሚያጣ ከሆነ የሆኑ ኃይሎች እየገፉ የነጻነት ኃይሎች እየገፉ የሚመጡ ከሆነ ወይም ደግሞ ህዝቡ ወደ አመጽ ወጥቶ ስርዓቱን የሚፈታተን ከሆነ አብይ አህመድ ቀይ ሽብርን ማፋፋም እንደሚፈልግ በግልጽ ነግሮናል ሌላ ትርጉም ሊሰጠው አይችልም የቅድም ንግግሩ ከዚህ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እርምጃ ለመውሰድ በሚል ያቀረበው ማስጠንቀቂያና ማስፈራሪያ እንደነበረ እናስታውሳለን ስለዚህ ያሬድ የቁጥር ጉዳይ ካልሆነ በስተቀር እርምጃው ተጀምሯል ነው በዚህ በአበሸጌ ወረዳ ሰሞኑንም በርካታ መረጃዎች ደርሰውናል ይሄ በመሰረት ሚዲያ ተጠናቅሮ ይወጣ የተለያዩ ሰዎች ምስክርነት ስላለበት እንጂ በርካታ ግድያዎች በርካታ በተለይዛ ወሊሶ አቅራቢያ ኖኖ ወረዳ በዚህ በጉራጌ አካባቢ ከፍተኛ የሆነ በአማራ ተወላጆች ላይ ያነጣጠረ ግድያ እየተፈጸመ ነው ስለዚህ በኢትዮጵያ ቀይ ሽብሩ ተጀምሯል አብይ አህመድ አይኑን ጨፍኖ ገብቶበታል በነገራችን ላይ የኦሮሚያ ክልል በሚያዋስናቸው አካባቢዎች በሙሉ ተመሳሳይ እርምጃ ለመውሰድ እየተወሰደም እንዳለ መረጃዎች ያመለክታሉ የቁጥር ጉዳይ ነገሮች ተጠናቅረው የመምጣታቸው ካልሆነ በስተቀር አብይ አህመድ ኢትዮጵያ ላይ የዘር ፍጅት ለመፈጸም ተዘጋጅቷል ማለት እንችላለን እንደሱ ሊያስብሉ የሚችሉ ብዙ ነገሮች አሉ ትልቁ ነገር አንድ አምባገነናዊ ስርዓት ህዝብ ላይ የሚፈልገውን ለመጫን ይሞክራል ሬዚስታንስ ሲበረታበት አፈናውን ህጋዊ ቅርጽ ያስይዛል በህግም በወታደራዊ ኃይልም በምንም ጸጥረጭ አርጎ ለመግዛት የሚችለውን ሁሉ ያደርጋል ያ በሚፈልገው ልክ የህዝቡን ፍርሃት ውስጥ ጠርንፎ ካለ አልያዘልኝም አሁንም ስጋት አለብኝ ብሎ ካሰበ ግን ወደ ሽብርተኝነት ነው የሚቀየረው ካስታወስ ከዚህ በፊትም በኢህአዴግም ጊዜ የአገዛዝ ዘመን ሆቴሎች ላይ ምኖች ላይ የጥቃት እርምጃዎች ተወስደው በኋላ ዊክሊክስ ራሱ ባወጣቸው ሪፖርቶች ሆን ተብለው በመንግስት የጸጥታ አካላት ጭምር ይፈጸሙ የነበሩ ወንጀሎች ነበሩ እና
ልክ ያንን ጥቃት ተከትሎ ግን ወዲያውኑ ሊያስሯቸው የፈለጓቸውን ሊገሏቸው የፈለጓቸውን ሰዎች ተከታትለው የመግደል የመሰወር የማፈንና ሽብር ተፈጽሟል ይሉ ነበር። በኋላ ግን ብዙዎቹ ነገሮች ሲመረመሩ አንዳንዶቹ ጥፋቶች የቦምብ ፍንዳታዎች በራሱ በመንግስት በወቅቱ በነበረው መንግስት የጸጥታ አካላት የተፈጸሙ እንደነበሩ ብዙ ማስረጃዎች ወጥተዋል። ቅድም እንዳልኩ ዊክሊክስ በላይ በደንብ ያማሞቶ በተለዋወጧቸው ሜሞዎች ላይ ጭምር እነዛ ነገሮች ሪፍሌክት አድርገው ነበርና ይሄ ተስፋ የመቁረጥ መሳሪያም ይዘህ ወታደርም ይዘህ ሪፐብሊካን ጋርድ አሰልጥነህም ግን ስቲል ትፈራለህ፣ ህዝብን ትፈራለህ። እና ኢትዮጵያ ውስጥ ያለው እንትኑ ፓራዶክሱ ምንድነው? ህዝብ መንግስትን ይፈራል፣ መንግስት ደግሞ በብዙ እጥፍ ህዝብን ይፈራል። ስለዚህ የሚወስዳቸው እርምጃዎች ሁሉ የፈሪ ዱላ ነው የሚሆኑት። ይሄ ህዝብ አንድ ቀን ከተነሳ አድፍጦ ቆይቶ በሆነ ሰዓት ላይ ከተነሳ ከምድረገጽ ያጠፋኛል አንተርፍም ብለው ስለሚያስቡ ስልጣን ላይ ያሉ ሰዎች የሚወስዷቸው እርምጃዎች ሁሉ የጭካኔ እርምጃዎች ናቸው። የጭካኔ እርምጃ ደግሞ የሚወስዱት ደርግም ያደረገው እሱ ነው። የጭካኔ እርምጃ የተወሰኑ ሰዎች ላይ ከወሰድኩ ሌሎቹን ቴሮራይዝ አድርጌ አስደንግጬ አስፈራርቼ አርፈው ይቀመጣሉ ከሚል መነሻ ነው።